ወፍራም ቅባት ቀንበርን ይሰብራል። ወፍራም ቅባት በሮችን ይከፍታል። ወፍራም ቅባት የተያዘውን ያስለቅቃል። ወፍራም ቅባት ያልተባረከውን ይባርካል። ወፍራም ቅባት ባዶ ማደጋ ላይ ዘይት ይሞላል። ስለዚህ ከያዝኩ የሆነ ነገር ተነስቶብኛል ማለት ነው። አቋቋሜ ሸበረክ ካለና ኮቴን እጄ ላይ ካረኩ ነገር ታታታታ ይላል። የሆነ ነገር ታታታ ማለት ጀምሯል ማለት ነው። ዛሬ ስትወጣ የሆነ ነገር አራግፈ ትወጣል። ሰይጣን የዘጋውን በር ፓስወርዱን አግኝቻለሁ። በትንቢት መንፈስ ሊሰጣችሁ ነው። አጠገብ ያለውን ሰው ነካ አድርገውና ዛሬ ከሰዓት በኋላ የበርህን ፓስወርድ ይዘህ ትሄዳለህ። የፓስወርዱ ስም ታታታ ይባላል። 3 ጊዜ ታታታ ድገምልኝ። በደም ጥሩ ነው። ሄይ ሄይ ታታታ ይደገም። የሥራ በር፣ የአገልግሎት በር ታታታ። ብታምንም ባታምንም this is your season። ይሄ ታይማችሁ ነው። ይሄ ጊዜያችሁ ነው። ይሄ ሲዝናችሁ ነው። ይሄ ቀናችሁ ነው። ይሄ ሰዓታችሁ ነው። ራይት ታይም ነው ይሄ ታይም። በምትኖርበት አካባቢ የሚኖር አንድ ሰውዬ ጠንቋይ ቤት ሄዶ ያንተንና የልጆችን ስም በአንድ ወረቀት ላይ በቀይ እስክሪብቶ አጽፎ ነው የቀበረው። ቅበር ተብሎ ነው የቀበረው። ስራ በምሰራበት ኮርኔር ላይ ጥግ ላይ ነው የቀበረው። እርሻ ነው የምሰራው። እርሻ። ስም ታደሰ ነው። ታደሰ። 5 ወንድ ልጆች አሉ። አዎ። አንደኛው ሰለሞን። አዎ ሰለሞን። የዛሬ 4 ዓመት በሕይወትና በሞት መካከል ነበርኩ። እግዚአብሔር ታደገኝ። አይቼ እኮ ነው ምናምን። እውነት ነው። ለባለቤት ልጸልይላት። አዎ አዎ። ጠይም ናት። ጠይም በቀለች። እዚህ አካባቢ አንድ ሰው ላይ